ኳስ የብራዚል ህይወት ነው ይባላል። እግር ኳስ ከሃይማኖት እኩል የሚያዩባት ምድር። ከፔሊና ሮናልዶ ናዛሪዮ እስከ ሮላንዲኒዮ ድረስ ዓለምን በአስገራሚ ችሎታቸው ያስደመሙ ኮከቦችን ያፈራሽ ምድር። ከዚያች ታላላቅ ስሞች ጎን የሚሰለፍ በዘመናዊ እግር ኳስ ታሪክ ውስጥ ግንባር ቀደም ተሰጥኦዎች አንዱ ተደርጎ የሚወሰድ ስሙ ሲነሳ ምታታዊ ብቃቱ የሚዘረዘርለት አንድ የዘመናችን ኮከብ ተጫዋች አለ። እሱም ኔይማር ዳ ሲልቫ ሳንቶስ ጁኒየር ወይም በቀላሉ ኔይማር። በዚህ ፕሮግራም የብራዚላዊ ሊግ ከድህነት የተሞላ የልጅነት ጊዜውን አንስቶ በዓለማችን እጅግ ውድ የዝውውር ዋጋ ባለቤት እስከተባለበት ጊዜ ድረስ ያለውን አስገራሚ ጉዞ፣ የስኬት ከፍታዎቹን፣ የግል ህይወቱን ውጣ ውረዶችና ዛሬ ያለበትን የክብር ደረጃ በስፋት እንቃኛለን። ኔይማር የብዙዎችን ልብ የተሰበረበት በተመሳሳይ ደግሞ በሚሊዮኖች ዘንድ ፍቅርና ክብር ያተረፈ ኮከብ ተጫዋች ነው። ዛሬ ወደ ግላዊ የኔይማር ዓለም ውስጥ ዘልቀን እንገባለን። ኔይማር ጁኒየር የተወለደው የካቲት 5 ቀን 1992 ዓ.ም በብራዚል ሳኦ ፓውሎ ግዛት ውስጥ በሚገኘው ሞጊ ዳስ ክሩዜስ በምትባል ከተማ ነው። አባቱ ኔይማር ሳንቶስ ሲኒየር እና እናቱ ናዲን ዳ ሲልቫ ይባላሉ። ኔይማር የሚል ስሙ የወረሰው ከአባቱ ነው። የኔይማር ቤተሰብ መጀመሪያ ላይ ያለው ኑሮ እጅግ በጣም አስቸጋሪም ነበር። አባቱ ኔይማር ሲኒየር ራሱ የቀድሞ እግር ኳስ ተጫዋች ነበር። ሆኖም ቤተሰቡን ለማስተዳደር ብዙ መስራት ነበረበት። ቤተሰቡ የነበረው የገንዘብ ችግር በጣም የከፋ ከመሆኑ የተነሳ አንዳንድ ጊዜ የኤሌክትሪክ ኃይልና የቧንቧ ውሃ ሳይኖራቸው ይኖሩ ነበር። ትንሹ ኔይማርና ቤተሰቦቹ መጀመሪያ ላይ የሚኖሩት በአንዲት ትንሽ ክፍል ውስጥ ነበር። ይህም የህይወታቸውን ፈተና የሚያሳይ ተግባር ነው። ቢሆንም የአስቸጋሪ ሁኔታ ከልጁ እግር ኳስ ፍቅርና ችሎታ ፈጽሞ ሊያግዱ አልቻለም። ኔይማር ገና በልጅነቱ በጎዳኖች ላይና ፖስታል በሚባል ቦታ ላይ በመጫወት የኳስ ችሎታውን ማዳበር ጀመረ። የኳስ ምታቱ ገና ከጥቂት ዓመቱ ጀምሮ የሚታይ ነበር። አባቱ የቀድሞ ተጫዋች በመሆኑ ለልጁ ትልቅ አማካሪ፣ ደጋፊ ሆነ። ኔይማር ሲኒየር የልጁን ታላቅ ተሰጥኦ አይቶ ከኳስ ሜዳው ውጪም ቢሆን በህይወትና በስነ ምግባር ትክክለኛውን መንገድ እንዲከተል በቅርበት ይቆጣጠረው ነበር። የቤተሰብ መሰረቱ እምነት ክርስቲያናውያን አስተዳደግ ነበረው እና የማይናወጥ የአባት ድጋፍ በኔይማር ህይወት ውስጥ ትልቅ ሚና ተጫውቷል። ለዚህም ነው ኔይማር ሁልጊዜ አባቱን የሙያ አጋርና ትልቁን ጀግና አድርጎ የሚቆጥረው። የኔይማር ተሰጥኦ እድሜው ገና 11 ዓመት ሳይሞላው በብራዚል የኳስ ክለቦች ዘንድ መነጋገሪያ ሆነ። በ2003 ዓ.ም በታሪካዊ የሳንቶስ እግር ኳስ ክለብ የወጣት አካዳሚ እንዲቀላቀል ተደረገ። ሳንቶስ የብራዚሉን አፈታሪክ ፔሌን ጨምሮ በርካታ ታላላቅ ተጫዋቾችን ለዓለም ያበረከተ ክለብ። ወደ ሳንቶስ መግባቱ የቤተሰቡን የኑሮ ሁኔታ ቀየረ። በወቅቱ ለወጣቱ ተጫዋች ይከፍለው የነበረው ወርሃዊ ደሞዝ በቤተሰቡ ታሪክ የመጀመሪያው የተረጋጋ ገቢ ሆነ። ይህ ገቢ ቤተሰቡ ወደ ሳንቶስ ከተማ እንዲዘዋወርና ለመጀመሪያ ጊዜ የራሳቸውን ቤት እንዲገዙ አስችሏቸዋል። ኔይማር እግር ኳስን የራሱም ሆነ የቤተሰቡን ህይወት ከድህነት ያወጣበት መሳሪያ ያደረገው። በ2009 ዓ.ም ገና በ17 ዓመቱ ኔይማር ለመጀመሪያ ጊዜ የሳንቶስን ዋና ቡድን ተቀላቀለ። በአቋም መቆጣጠር፣ በፈጣን እግሩና በአስደናቂ ኳስ አያያዝ ችሎታው በቅጽበት የሁሉም ሰው አይን ማረፊያ ሆነ። ከሮቢን ሆና ፔሌ ጋር ማወዳደር ብዙም ሳይቆይ የተለመደ ነገር ሆነ። በሳንቶስ ቆይታው ኔይማር በርካታ ሽልማቶችን አግኝቷል። በተለይ በ2011 ዓ.ም የሳንቶስ ክለብ ከ48 ዓመት በኋላ እጅግ የተከበረውን የደቡብ አሜሪካ ክለቦች ዋንጫ የሆነውን ሊበርታዶረስ እንዳሸነፈ መምራት ትልቅ ስኬቱ ነበር። በዚህ ዓመት ደግሞ ባስቆጠራት አስደናቂ ጎል የፊፋ ፑሽካሽ ሽልማት ተቀዳጀ። ከፕሮፌሽናል ህይወቱ ጋር በትይዩ ኔይማር የግል ህይወቱን የሚያንጸባርቅ አንድ ትልቅ ዜና በ2011 ዓ.ም አጋራ። ገና በ19 ዓመቱ የመጀመሪያ ልጁን ዳቪ ሉካን ከቀድሞ የሴት ጓደኛው ካሮላይን ዳንታስ ጋር መውለዱን አስታወቀ። አባት መሆኑ በዚያው እድሜው ትልቅ ኃላፊነት የጫነበት ሲሆን ኔይማር ግን ልጁን እጅግ የሚወደውና በተቻለው አቅም ሁሉ በህይወቱ ውስጥ እንደሚሳተፍ በግልጽ ተናግሯል። ዳቪ ሉካ በኔይማር ህይወት ውስጥ ከትላልቅ የደስታ ምንጮች አንዱ ነው። የአውሮፓ ታላላቅ ክለቦች ኔይማርን ለማስፈረም ሲሽቀዳደሙ ነበር። በመጨረሻም በ2013 ዓ.ም የዓለም ትኩረት በሆነ ዝውውር ኔይማር ወደ ስፔኑ ግዙፍ ክለብ ወደ ኤፍሲ ባርሴሎና አቀና። ዝውውሩ አወዛጋቢ በሆነ የገንዘብ ጉዳይ ቢታጀብም ኔይማር ግን በመጫወት ብቻ ትኩረቱን መሳብ ቻለ። ባርሴሎና ውስጥ ያሳለፋቸውን ዓመታት በኔይማር የሙያ ህይወት ውስጥ ወርቃማው ዘመን ተብሎ ሊጠቀሱ ይችላሉ። እዚያም ከሁለት ታላላቅ የዘመኑ ሊቆች ጋር በመሰለፍ ታሪካዊ የአጥቂ መስመርንም ፈጠረ። እነዚህም ተጫዋቾች መካከል አንደኛው አርጀንቲናዊ ሊዮኔል ሜሲና ሁለተኛው ደግሞ ኡራጓዩ ሉዊስ ሱዋሬዝ ሲሆኑ አብረው ኤምኤስኤን የሚል ቅጽል ያገኙ ነበር። ይህ ሶስትዮሽ በታሪክ ውስጥ እጅግ አስፈሪ ከሆኑ የአጥቂ መስፈሮች አንዱ በመባል ይታወቃል። በ2014-2015 የውድድር ዘመን ኤምኤስኤን በዓለም ኳስ ታሪክ የማይረሳ ስኬት አስመዘገበ። ባርሴሎና ትሪፕል ወይም 3 ዋንጫዎችን በአንድ የውድድር ዓመታት አሸነፈ። ከነዚህም መካከል የስፔን ሊግ፣ ላሊጋ፣ የስፔን ዋንጫ፣ ኮፓ ዴል ሬ እና የአውሮፓ ቻምፒዮንስ ሊግ ናቸው። በዚሁ የቻምፒዮንስ ሊግ የፍጻሜ ጨዋታ ላይ ኔይማር የመጨረሻውን ግብ አስቆጥሮ ነበር። በግል ህይወቱ በኩል ኔይማር በባርሴሎና ያቆየባቸው ዓመታት የክብሩና የውዝግቡ ጊዜያት ነበሩ። በቅንጦት አኗኗሩ በሚያደርጋቸው የፀጉር አበጣጠር ለውጦችና የፋሽን ስሜቱ ለብዙ ወጣቶች
ወጣቶች አርያም ሲሆን በተመሳሳይ ደግሞ በሜዳ ላይ ባለው የቲያትር አጫዋወት በተደጋጋሚ በሚፈጽማቸው የህግ ጥሰቶች እና በፓርቲ ፍጹም ምክንያት ትችት ይቀርብበት ነበር። ኔይማር ሁልጊዜ የሜዳው ንጉስ ቢሆንም ከሜዳ ውጪ በሚወስናቸው ውሳኔዎች በዓለም ፊት ሲመረመርና ሲፈረድበት ቆይቷል። በ2017 ዓ.ም የዓለምን የእግር ኳስ ታሪክ የለወጠ አንድ ድንገተኛ ክስተት ተከሰተ። ይህ ታላቅ የገንዘብ ውሳኔ የኔይማር ከሜሲ ጥላ ስር ለመውጣትና የራሱን ታሪክ ለመስራት የፈለገበት ሙከራ ተደርጎ ይቆጠራል። ፒኤስጂ ኔይማርን በርካታ የፈረንሳይ ሊግ ዋንጫዎችን አሸንፏል። ከጓደኛው ኪሊያን ምባፔና በኋላም ከቀድሞ አጋሩ ሜሲ ጋር በመሆን ኮከብ የተሰባሰበበትን ቡድን ፈጠረ። ይሁን እንጂ ወደ ፒኤስጂ የተደረገው ዝውውር በሻምፒዮንስ ሊግ ስኬት እንዲያገኝ አላስቻለውም። በ2020 ዓመተ ምህረት የፍጻሜ ጨዋታ ደርሰው በባየር ሙኒክ ተሸነፉ። በፒኤስጂ ቆይታው ኔይማር በተደጋጋሚ በደረሰበት ጉዳት ምክንያት ብዙ ጨዋታዎች ላይ መሳተፍ አልቻለም። ይህም ደግሞ በደጋፊዎችና በጋዜጠኞች ዘንድ ጥያቄና ውዝግብ አስነሳ። በተጨማሪም በግል ህይወቱ በተለይ በብራዚል ውስጥ በሚደረጉ ዝግጅቶች ላይ ብዙ ጊዜውን ማሳለፉ ለክለቡ በቂ ትኩረት አለመስጠቱ በተደጋጋሚ ትችት ይቀርብበት ነበር። ቢሆንም ኔይማር ለብራዚል ብሔራዊ ቡድን ያለው ፍቅርና ቁርጠኝነት አልቀነሰም። በብሔራዊ ቡድን ውስጥ ወሳኝ ሚና መጫወት ቀጥሏል። በ2006 ዓ.ም በሪዮ ኦሎምፒክ የብራዚልን የመጀመሪያውን የወንዶች እግር ኳስ የወርቅ ፍጻሜ እንዲያገኝ መምራቱ የማይረሳ ታሪካዊ ክስተት ነው። በመጨረሻም በ2023 ዓ.ም የብራዚል ብሔራዊ ቡድን ታሪካዊ ከፍተኛ ጎል አስቆጣሪ በመሆን የፔሌን ክብረ ወሰን በመስበር ስሙን በብራዚል ታሪክ ማማ ላይ አስቀመጠ። ኔይማርም ከሜዳ ውጭ ያለው ህይወት ልክ እንደ እግር ኳስ ህይወት ሁሉ የቀለማት ድብልቅ ነው። በእግር ኳስ ዓለም ውስጥ ካሉት እጅግ ፋሽን ተከታይ ተጫዋቾች አንዱ ነው። ደፋር የፀጉር አበጣጠር፣ ውድ ልብሶችና የቅንጦት መኪናዎች የዕለት ተዕለት ህይወቱ አካል ናቸው። ኔይማር ከበርካታ ታዋቂ ሰዎች ጋር ግንኙነት ቢኖረው አብዛኛውን ጊዜ በልጁ ዳቪ ሉካና ቤተሰቡ ዙሪያ ያጠነጥናል። ከሞዴልና ተጽዕኖ ፈጣሪ ከሆነችው ብሩና ቢያንካርዲ ጋር ባለው ግንኙነት በ2023 ዓ.ም ሁለተኛ ልጁን ሴት ልጅ መውለዱን በደስታ አሳውቋል። ይህ የግል ህይወት እድገት በብዙ መልኩ አዲስ ምዕራፍ ከፈተለት። በጎ አድራጎት ኔይማር ከዓለም ትልቁ የበጎ አድራጎት ስራው አንዱ በሳኦ ፓውሎ ፕሪያ ግራንዴ የገነባው ፕሮጀክቶ ኔይማር ጁኒየር ተብሎም ይጠራል። ይህ ተቋም ከ1000 የሚበልጡ የድሃ ቤተሰቦች ልጆች ላይ ትምህርት፣ ስፖርትና የተለያዩ የጤና አገልግሎቶችን ይሰጣል። ኔይማር ይህንን ያደረገው ከድህነት መውጣቱ የፈጠረለትን እድል ለሌሎች ለማካፈል ካለው ፍላጎት የተነሳ ነው። ኔይማር በ2023 ዓ.ም የአውሮፓን እግር ኳስ ለቆ ወደ ሳውዲ አረቢያ ክለብ አልሂላል በድጋሚ ከፍተኛ በሆነ የዝውውር ዋጋ ሲያመራ ብዙዎችን አስገርሟል። ይህ ውሳኔ በሙያው መጨረሻ ላይ የገንዘብ ጥቅምን ከፍ ለማድረግ የመረጠበት ወቅት ቢሆንም የእግር ኳስ ችሎታው ግን በዓለም ዘንድ የማይረሳ ተግባር ነው። ኔይማር ጁኒየር በቀላሉ መግለጽ አይቻልም። እሱ የፈጠራ ችሎታ፣ የስኬት ከፍታና የውዝግብ መገለጫ ነው። በሜዳ ላይ አስገራሚ፣ ከሜዳ ውጪ ደግሞ አወዛጋቢ የሆነ ሰው ነው። አንዳንዶች በዘመናችን ካሉት ምርጥ ተጫዋቾች አንዱ አድርገው ሲቆጥሩት፣ ሌሎች ደግሞ ከችሎታው አንጻር ሊደርስበት ከሚችለው ደረጃ በግል ህይወቱ ውጣ ውረዶችና ጉዳቶች የተነሳ ሊደርስ አልቻለም ብለው ይከራከራሉ። የኔይማር ታሪክ ግን የሁሉንም ነገሮች ድብልቅ ነው። በህይወቱ ሁሉ የተሰጠውን ተስጦ በአግባቡ ተጠቅሞ የቤተሰቡን ህይወት ቀየረ። የብራዚልንም ክብር ከፍ ያደረገና ሚሊዮኖች የሚቆጠሩ ወጣቶች አነቃቂ ምሳሌ የሆነ ታሪክ ነው። የኔይማር ስም በእግር ኳስ ታሪክ ውስጥ ለዘላለም ይኖራል። እሱ የእግር ኳስን ውበት፣ ብልሃትና ደስታ ይዞ የመጣ ኮከብ ተጫዋች ነው። ኔይማር ጁኒየር አሁንም በዓለም ኳስ ላይ ጽኖ ማድረጉን ቀጥሏል። ውድ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብነው የእግር ኳስ ተጫዋች የኔይማርን የግል ህይወት ታሪክ ይህንን ይመስላል። በቀጣይ የማን የግል ህይወት ታሪክ እንዲሰራላችሁ ይፈልጋሉ? አስተያየቶቻችሁን በኮሜንት ስር ያስቀምጡልን። ቻናሉን ሰብስክራይብ፣ ላይክ እና የደወል ምልክቷን መጫን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።